የሌሊት ሰላት አመቱን በሙሉ የተደነገገ ሰላት ነው። ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሌሊት ባለቤቱን ቀስቅሶ አንድ ላይ ሁለት ረክዓ ከሰገዱ አላህን ከሚያወሱ ወንዶችና ሴቶች ጋር ይመዘገባሉ ብለዋል። አንድ ሰው ያስለመደውን የሌሊት ሰላት መተው የተጠላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለዓብደላህ ብን ዓምር እብን ልዓስ ረዲየላሁ ዐንሁማ ዓብደላህ ሆይ ሌሊት ለሰላት ይነሳ እንደነበረውና ኋላ የሌሊት ሰላቱን እንደተወው እገሌ አይነት አትሁን ብለዋል። የሌሊት ሰላት እየሰገደ እንቅልፍ ያሸነፈው ሰው ግን ሰላቱን ይተውና እንቅልፉ እስኪሄድለት ይተኛል። ነቢዩ ሰለላሁ ዐለይሂ ወሰለም አንዳችሁ ሰላት ውስጥ እንቅልፍ ከተጫጫነው እንቅልፉ እስኪለቀው ድረስ ይተኛ፣ አንዳችሁ እያንቀላፋ ከሰገደ ምናልባት እስትግፋር አደርጋለሁ ብሎ ራሱን ሲሰድብ ሊረግም ይችላልና ብለዋል። በተጨማሪም በሌሊቱ የመጨረሻ ሲሶ እስትግፋርና ዱዓ ማድረግ የተወደደ ነው። አላህ ስብሓንሁ ወተዓላ በሌሊቱ የመጨረሻ ሲሶ ወደ ቅርቢቱ ሰማይ ይወርድና ማን ነው የሚለምነኝና የምሰማለት? ማን ነው የሚጠይቀኝና የምሰጠው? ማን ነው ምህረት የሚለምነኝና ምህረት የማደርግለት ማለቱ በሐዲስ ተረጋግጧልና። የዱሃ ሰላት ትሩፋት አላህ ስብሓንሁ ወተዓላ ለቀኑ አንዳንድ ወቅቶች የተለየ ዒባዳ ያደረገለት ሲሆን ከነዚህም መካከል የዱሃ የረፋድ ወቅት አንዱ ነው። የዱሃ ወቅት ፀሐይ ወጥታ በአይን ግምት የጦር ዘንግ ያህል ከፍ ካለችበት ከፍታዋ የ20 ደቂቃ ያህል ቆይታ ነው። ጊዜ ጀምሮ ፀሐይ ከአናት አለፍ ከማለቷ ከ15 ወይም ከ20 ደቂቃ በፊት ያለው ጊዜ ነው። ይህም አላህ ስብሓንሁ ወተዓላ ሐዲስ አልቁድስ ውስጥ የአደም ልጅ ሆይ በቀኑ መጀመሪያ ላይ 4 ረክዓዎችን ለኔ ስገድና ለጉዳዮችህ እስከ ቀኑ መጨረሻ እኔ በቃሃለሁ ያለው ወቅት ነው። 2 ወይም 4 ወይም 6 ወይም 8 ረክዓ መስገድ ይቻላል። ትክክለኛው እያንዳንዱን 2 ረክዓ በሰላምታ በማብቃት መስገድ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በተግባር የተረጋገጠው በሁለት ረክዓ መስገድ ነውና